እንዴ ዩቲ ነሽ እንዴ? ኧረ ዩቲ አብረን ይተርልም እንዴ ያ አይንሽ የራስሽ አይደል እንዴ? ይቅርታ ይኔት ስለምን እንደምታወሪ ምንም አልገባኝም። ኧረ ድምፅሽ ግን እኮ የራስሽ ነው። ኧረ ዩቲ ያው ተባሰሽ ታስራሽ ምን አገባሽ? ድንክዬ ምን አገባሽ? ተነቃብሽ አንቺ እከካ ባይሆንሽ 3 ልብስ ልስጥሽና ፕሮሞት አድርጊልኝ። እንቁላል ስንት ነው ማየ? 10 ብር። እንጀራ ስንት ነው? እንጀራ 11 ብር። እሺ ስጭኝ። A few moments later. ሲበሉ አድርስ እንዲና ከሌለ ና ብላ ሲዱበን ፈርተያን እንደው ማማለጫው ምንድነው ደግሞ ምንድነው? አንተ ልጅ ነግሬያለሁ። በአመት በዓል ምድር በእጅ ሰበብ ነው የለበስከው። ምንድነው ለብሰህ እኮ ተኝተህ ነው አይደለ? ገላን ሳትታጠብ ለብስከው አይደለ? ምን ነው እስኪ ነጋ እንኳን ብትታገስ ሂድና ቀይረው። ሂድ ቀይር። ሬስቶራንት ታውቃለህ? እንደ ቤት ቻይኒዝ ሬስቶራንት እንደዚህ ነው እንደዚህ ማርክ ነው። በጌታ በኢየሱስ እንደወር በልበለ እሺ ትግስት እንዴት ነሽ? እግዚአብሔር ይመስገን። ጎሽ 25 ሰከንድ አለሽ ትግስት። የሚያድግ ነገር ጥሪ። ችግኝ ወይም ዛፍ አንዱን ነው መወስድልሽ። የመጀመሪያ የተናገርሽው ችግኝ። ወላጆች ልጆቻቸው ትምህርት ሲጀምሩ ምን ሊያደርጉ ይችላሉ? ቦርሳና እስክሪብቶ። ቦርሳ። ሲኒማ ወይም ቲያትር ቤቶች አካባቢ ምን በብዛት ሊታይ ይችላል? ሲጃራ፣ መስቲካ። አንድ ነገር መናገር አትችልም? እሺ ሲጋራ። ቁርጥ ሲባል አዋዜ ይኖረው እንዳው ስለለመዱ እኮ ምን ጨመረበት? ከደሴ ተነስተሽ መቀሌ እስክትደርሺ የትኛውን ቦታ ልትረግጪ ትችያለሽ? ደሴንና መቀሌ። ደሴንና መቀሌ። አንድ ነገር መልስ አታውቅም። አሁን ሰባላ ትወጂኛለሽ ቢላት በፊት እወድ ነበር፣ አሁን ደግሞ በጣም እወዳለሁ። እንደዛ አንድ ሀብታምና ድሃ ጎን ለጎን ነው የሚኖሩትና ሀብታሙ ቤት ሰውየው ዋናው ሰውየው ሞቶ የድሃው ጎረቤት ስለሆነ ለቅሶ ቤት ጧት ሄደና ልጁን ይዞት ነው ሄደው ባጋጣሚ እና የሀብታሙ ልጁ ታለቅሳለች። ዳዲ አንተን እኮ እዛ አይመችህም፣ ቪዲዮ የለም። ዳዲ አንተን እኮ እዛ አይመችህም
ሻወር የለውም ዳዲ አንተን እዛ አይመችም አይስክሬም የለም ስትል ልጁ ቀስ አለና አባዬ ሰውየው እኛ ቤት ነው እንደሚመጣው አለ። የኛ ቢሮ የሰፈር ነው የበግ ሰፈር እናንተ ተከራያችሁት ፎቅ ቤት እኮ ነው እሱ የፍየል ሰፈር አይደል? ፍየል ቤት የሚል አለ ልክ ነህ ግን የፍየል ሰፈር አትበል ሰፈራችንን ጽድት ያለ እሷ ነች ይኸውልሽ ስሚ ስነ ስርዓት ያዥ ይኸውልህ ሰሚት ነው የሚባለው ሰፈራችን እሺ ማያለች ልታስፈራራኝ ነው ታቀሳ ምናምን መሳም አያስፈልግም ነው እንደዚህ ብላ ልጅ እንትን ፋራ ልታረግ ማለት ነው እኔ እኮ ችሙን ለጋሽ ማሙዳ ዲኔ አብሲት ጎመን ቀቀ የበላ አራድዬ ነኝ ብሎ ቀጥሎ ምንድነው ይሄን ዘፈን አልችለውም እሺ አንተ የምትችለው ምንድነው እያን ሽልቴ ለንጃማዬ ታንቹማ ብርቴ ለንጃማዬ ሴባታ ጉርቴ ለንጃማዬ እያን ሽልቴ ለንጃማዬ ታንቹማ ብርቴ ለንጃማዬ ሴባታ ጉርቴ ለንጃማዬ ሲሪክ ታቴ ለንጃማዬ አኔክ ታቴ ለንጃማዬ አባቢ ታቴ ለንጃማዬ ጃማዬ ስላይ ለብራን ግርምሽ ድረስ እሺ በግርምሽ አስደነገጥከኝ እኮ እኔ ልደንግጥ በግርምሽ በግርምቲ በግርምዬ ብዬሽ እግዚአብሔር ይስጥልኝ ውለዱ ክበዱ ከማን ጋር ከግርምሽ ጋር ወንድሜ እኮ ነው ይውለድ ይክበድ ከደረሰ ማን ነው ደረሰ ስራ የለሽም እንዴ አንቺ ስራ የለሽም 10 ብር ሰጠው ብለሽ እኔ አንቺ ሰባዘር ማወቅ አለብኝ ዋገዳይ ደሞ ዋገዳይ ምንሽ ነው ቀደም የለም ድረስ አረ ማን ምንሽ አንቺ እንጂ ነው ያልኩሽ አንተ ምንሽ ነው አትወሪኝ ማለት ታፋግሪያለሽ እንዴ እንደ ዛሬ መሞት ካልፈለክ ወዴ ትወጣጣራለህ ማለት ነው ትወጣጣራለህ እንዴ እናቱ ውስጥ ትገባለች በተራራሳይ አያቀንማ ወርሽንም እንደዚህ አያቀንማ አረ ብራስ ስማ በዛጋዩ በቃ በአዲስ አበባ መገናኛ አካባቢ ኢቲቪ ተገኝቶ ባደረገው ምልከታም የዜጎችን ምሬት ትክክለኛነት አረጋግጧል። ኢቲቪ በአካባቢው ባደረገው የ3 ሰዓት አካባቢ ቅኝት ከ6 በላይ የተቀናጀ የስርቆት ወንጀል ሙከራዎችና ስርቆት ሲፈጸም ተመልክቷል። በዕለቱ በመገናኛ አደባባይ አካባቢ በሁለት ቡድን የሚንቀሳቀሱ ግለሰቦች 2 እና 3 እየሆኑ ስርቆት ለመፈጸም ሲሞክሩ ኢቲቪ የተመለከተ ሲሆን የእነዚህን ግለሰቦች የስርቆት ሙከራም በምስል እንደሚታየው በካሜራ ቀርጾ ማስቀረት ችሏል። ግለሰቦቹ ስርቆት ለመፈጸም የሚነሱት ለዘረፋ ምቹ ያሉትን መንገደኛ በመምረጥና በመከተል
ከዚያም በዚህ ግለሰብ ዙሪያ ከበባ በመፈጸም አሊያም መንገድ እንደጠበበው መንገደኛ መገፋፋትን በመፍጠር ነው። ይህን ስልት ለዘረፋ የተሰማሩት ግለሰቦች በሙሉ በተደጋጋሚ ሲጠቀሙበት በዚህ ቅኝት ላይ ይታያል። የዝርፊያ ሙከራ ከተደረገባቸው ግለሰቦች መካከልም ከፊሎቹ መጠራጠርን ሲያሳዩ፣ ከፊሎቹ ግን ምንም እንዳልተፈጠረ ጉዟቸውን ሲቀጥሉ ይታያል። ኢቲቪ ይህን ክትትል በሚያደርግበት ወቅት በስፍራው ፖሊስ አባላት የተሰማሩ ቢሆንም ዘራፊዎች ግን ስጋት ያለባቸው በማይመስል መልኩ አይናቸው ውስጥ የገባውን መንገደኛ ሁሉ እየተመላለሱ ቦርሳውን ሲፈትሹ ይታያሉ። በእርግጥ በካሜራ እይታ ውስጥ ያልገባ አንድ ሞባይል የነጠቀ ግለሰብ በአካባቢው መንገደኞች ርብርብ ተይዞ ለፖሊስ ተላልፎ ሲሰጥ ኢቲቪ ተመልክቷል። ይሁን እንጂ ሕዝብን ያማረሩት እነዚህ የመገናኛ አካባቢ የጎዳና ላይ ቀማኞች በዕለቱ ሃይባ ያጣው የመገናኛ አደባባይን ሲመላለሱበት ውለዋል።